አላስካ የሚባል ትልቅ የአሜሪካ ግዛት እንዳለ አብዛኞቻችን እናውቃለን። ይህ ግዛት ሩሲያ ለአሜሪካ የሸጠችው ግዛት ነው። ይህ ግዛት ለካናዳ እጅግ ቅርብና በምድር የሚገናኝ የድንበር ተጋሪ ሲሆን ከካናዳ አንጻር ሲታይ ለዩናይትድ ስቴትስ አሜሪካ ግን ሩቅ የሚባል ቦታ ነው። በመሆኑም ዛሬ ሩሲያ አላስካን ለካናዳ ከመሸጥ ይልቅ ለአሜሪካ የሸጠችበት ምክንያት ምንድን ነው ብለን እንጠይቅ። መጀመሪያ ግን ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት ስላለው የክሬሚያ ጉዳይ እናንሳ። አብዛኞቻችን ክሬሚያ ሲባል በአይምሯችን የሚመጣው በ2014 ሩሲያ ትክክለኛ ባልሆነ መንገድ ወደ ዩክሬን የተጠቃለለ የግዛቴ አካል ነው በሚል ከዩክሬን በመውሰድ ወደ ራሷ እንዲጠቃለል ያደረገችውን ግዛት ነው። ነገር ግን እንደ አውሮፓ አቆጣጠር ከ1853 እስከ 1856 የተካሄደው የክሬሚያ ጦርነት በውጤቱ በዓለም ታሪክ ውስጥ የኃይል ሚዛንን እና የጂኦፖለቲካ ካርታን ከቀየሩ ትልልቅ የ19ኛው ክፍለ ዘመን ግጭቶች አንዱ ነው። የጦርነቱ መንስኤዎች ስንመለከት የኦቶማን ኢምፓየር መዳከም፣ የሃይማኖት ውዝግብና የብሪታንያና የፈረንሳይ ስጋት ናቸው። የኦቶማን ኢምፓየር እየተዳከመ ሲመጣ ሩሲያ በባልካንና በሜዲተራኒያን ቀጠና ተጽዕኖዋን ለማስፋት ፈለገች። የሃይማኖት ውዝግብን ስንመለከት ሩሲያ በኦቶማን ግዛት ስር የሚኖሩ የኦርቶዶክስ ክርስቲያኖችና በኢየሩሳሌም የሚገኙ ቅዱሳን መሬቶችን የመጠበቅ መብት አለኝ ማለቷ፣ እነ ፈረንሳይ ደግሞ የካቶሊክ እምነት ተከታዮችን ለመጠበቅ መፈለጋቸው ግጭት ቀሰቀሳል። ብሪታንያና ፈረንሳይ ሌላ ስጋትም ነበራቸው። ሩሲያ የኦቶማን ግዛትን አሸንፋ ወደ ሜዲተራኒያን ባህር እንዳትስፋፋና የንግድ መስመራቸውን እንዳዘጋባቸው ስጋት ነበረባቸው። ጦርነቱም በአንድ ወገን የሩሲያ ኢምፓየርን፣ በተቃራኒ ወገን ደግሞ የኦቶማን ኢምፓየር ታላቋ ብሪታንያ፣ ፈረንሳይና የሰርዲኒያ ጣሊያን መንግስትን በህብረት አቅፎ ያፋለመ ነበረ። በዚህ ጦርነትም ከዛ በፊት በዓለም ላይ ታይቶ የማይታወቁ አዳዲስ ኩነቶች የተመዘገቡ ሲሆን የሴቫስቶፖል ከበባ፣ የቴክኖሎጂ እና የሚዲያ እድገት እንዲሁም የጤናና የነርሲንግ አብዮት የተቀሰቀሰበት ነበረ። እነዚህንም አንድ በአንድ ስንመለከት የመጀመሪያው የሴቫስቶፖል ከበባ ነው። የጦርነቱ ማዕከል በክሬሚያ ባህረ ገብ መሬት ላይ የምትገኘው የሩሲያ የባህር ኃይል ጣቢያ ሴቫስቶፖል ነበረች። ከበባው ለአንድ ዓመት ያህል የቆየ እና እጅግ አሰቃቂ ነበረ። የቴክኖሎጂ እና የሚዲያ እድገትን ስንመለከት ጦርነቱ በቴሌግራፍ መረጃ የሚለዋወጡበት፣ በባቡር ወታደር የሚጓጓዝበትና በፎቶግራፍ እንዲሁም በጋዜጠኞች በቀጥታ ለህዝብ የሚዘገብበት የመጀመሪያው ዘመናዊ ጦርነት ነበረ። የጤናና ነርሲንግ አብዮትን ስንመለከት ፍሎረንስ ናይቲንጌል የተባለችው እንግሊዛዊት ነርስ በጦርነቱ ወቅት ለቆሰሉ ወታደሮች ያደረገችው እንክብካቤና የጽዳት አጠባበቅ ለዘመናዊ የነርሲንግ ሙያ መሰረት ጥሏል። የጦርነቱ ማብቂያና በ1856 የተደረገውን የፓሪስ ስምምነት ስንመለከት ሩሲያ በጦርነቱ ተሸንፋ የፓሪስን የሰላም ስምምነት ፈረመች። በሁሉም መሰረት ጥቁር ባህር ወይንም ብላክ ሲ ሙሉ በሙሉ ከወታደራዊ መርከቦች ነፃ እንዲሆን የተደረገ ሲሆን ሩሲያ እዚህ ባህር ላይ የባህር ኃይል እንዳይኖራት ተከለከለች። ሌላኛው የኦቶማን ኢምፓየር ግዛት እንደተከበረ እንዲቆይ ተወሰነ። በመሆኑም ይህ ጦርነት ማብቃቱን ተከትሎ ሩሲያ ማሻሻያዎችን ያደረገች ሲሆን ከማሻሻያዎቹ መካከል ሽንፈቱ የሩሲያን ኋላ ቀርነት በማሳየቱ ንጉሥ አሌክሳንደር ሁለተኛ የጭሰኝነት ስርዓትን እንዲያሰናብትና ሀገሪቱን እንዲያዘምን አስገደደው። እንዲሁም ሩሲያ የአላስካ ግዛትን ለአሜሪካ እንድትሸጥ መነሻ ምክንያት ሆነት። በመሆኑም ሩሲያ አላስካን በ1867 ለካናዳ ሳይሆን ለአሜሪካ የሸጠችበት ዋነኛ ምክንያት ጂኦፖለቲካዊ እና ኢኮኖሚያዊ ስልቶች ላይ የተመሰረተ ነበር። የአላስካ ግዛት ከዩናይትድ ስቴትስ አሜሪካ ይልቅ ከካናዳ ጋር የምድር ድንበር የሚጋራ ሲሆን አጠቃላይ የቆዳ ስፋቱ 1,717,856 ካሬ ኪሎ ሜትር ገደማ ነው። ይህም አላስካን በስፋት ከአሜሪካ ግዛቶች አንደኛ ያደርገዋል። ይህም ከሁለተኛው ትልቅ ግዛት ከቴክሳስ በ2 እጥፍ በላይ ይበልጣል ማለት ነው። እንዲሁም 1,104,300 ካሬ ኪሎ ሜትር ስፋት ያላትን ሀገራችንን ኢትዮጵያን በ55% ይበልጣል። ስለ አላስካ ይሄን ካልን ግዛቷን ከካናዳ ይልቅ ለአሜሪካ የሸጠችበትን ምክንያት አንድ በአንድ ስንመለከት የመጀመሪያው ምክንያት ሩሲያ በወቅቱ ታላቋ ብሪታንያ ዋነኛ ጠላቷ አድርጋ ትመለከታት ነበረ። በ1850ዎቹ ከተካሄደው የክሬሚያ ጦርነት በኋላ ሩሲያ በካናዳ በኩል አላስካን ደርሳ የምትቆጣጠርበት ወታደራዊ አቅም አልነበራትም።
ብሪታንያ አላስካን በኃይል ከምትቀማኝ በሚል ስጋት ሩሲያ ግዛቱን ቀድማ ለሌላ ኃይል ለመሸጥ ወሰነች። ካናዳ በወቅቱ የብሪታንያ ግዛት በመሆኗ አላስካን ለካናዳ መሸጥ ማለት በቀጥታ ለብሪታንያ አላስካን አሳልፎ እንደመስጠት ማለት ነው። ሌላኛው ምክንያት ደግሞ ሩሲያ ከአሜሪካ ጋር የነበራት ወዳጅነት ነው። በወቅቱ በሩሲያና በአሜሪካ መካከል መልካም ዲፕሎማሲያዊ ግንኙነት ነበር። ሩሲያ አላስካን ለአሜሪካ በመሸጥ በብሪታንያና በአሜሪካ መካከል የነበረውን የኃይል ሚዛን በመቀየር ብሪታንያ ላይ ተጨማሪ ጫና ለመፍጠር አቅዳለች። ሶስተኛው ምክንያት ደግሞ ኢኮኖሚያዊ ነው። ሩሲያ በክሪሚያ ጦርነት ምክንያት ከፍተኛ የገንዘብ እጥረት ገጥሟት ነበረ። አላስካ ከሩሲያ ማዕከላዊ መንግስት በጣም የራቀችና ለመጠበቅ ከፍተኛ ወታደራዊ ወጪም የምትጠይቅ ነበረች። ቀደም ሲል ሩሲያን የተሻለ ገቢ ያስገኝላት የነበረው ሲ ኦተር የተባለው የባህር እንስሳ ቆዳ ንግድ በመቀነሱ ግዛቱ ለሩሲያ አትራፊ መሆኑን አብቅቶ ነበረ። ከላይ በዘረዘርናቸው ምክንያቶች ሩሲያ አላስካን በ7.2 ሚሊዮን ዶላር ለአሜሪካ በመሸጥ ግዛቷን ከጠላቷ ብሪታንያ ከማዳኗን በላይ ከጎረቤቷ አሜሪካ ጋር ጠንካራ ወዳጅነትን መሰረተች። ውድ የቻናል ቤተሰቦች ለአሁኑ ያዝነው ይህን ይመስል ነበረ። ቻናላችንን ነቃ አድርጉልን። ሼር፣ ሰብስክራይብ፣ ፎሎ ሁሉንም ነገር ማለት ነው። ቴንኪው ቻው።